ግላይሴሚክ ጠቋሚ አሃዝ ኢንዴክስ ቶሎ የሚፈጩትን ምግቦች ከማይፈጩት ለመለየትና ለማነጻጸር ግላይሴሚክ ጠቋሚ አሃዝ ኢንዴክስ ይረዳል። ለሁሉም ማነጻጸሪያ የሚሆነው በውሃ የተበጠበጠ 50 ግራም ግሉኮስ ስኳር ሲሆን የዚህም አሃዝ 100 ነው። ቶሎ የደም ስኳር ከፍ የሚያደርጉት ቁጥራቸው ከ70 በላይ፣ ቶሎ ከፍ የማያደርጉ ደግሞ ከ55 በታች ያላቸው ሲሆን ከነዚህ መሃል ያሉት መካከለኛ ለውጥ የሚያመጡ ናቸው። የካርቦሃይድሬት ምግቦች ቶሎ መፈጨትና የደም ስኳርን ከፍ የማድረግ ኃይል የሚወስኑ የተለያዩ ምክንያቶች አሉ። የመጀመሪያው ምን ያህል ምግብ በፋብሪካ ተፈጭቶ ከውስጡ ገለባውና ሌሎች ነገር ወጥተው መሳሳቱ ነው። ለምሳሌ ተጣርቶና ሳስቶ በሚሸጠው ሲሞሊኖ ዱቄት የሚሰራው ነጭ የፈረንጅ ዳቦ ቶሎ በመፈጨት የደም ስኳርን በቶሎ ከፍ ሲያደርግ፣ በአንጻሩ ደግሞ በወፍጮ ቤት ብቻ ተወስዶ በተፈጨው ያልተፈተገ ስንዴ የሚጋገረው ዳቦ የአበሻ ዳቦ የደም ስኳርን ወዲያው ከፍ አያደርግም። የገብስ ዳቦም እንደዚሁ አይነት ውጤት አለው። ሁለተኛው በምግብ ውስጥ ያለው የፋይበር የማይፈጭ ካርቦሃይድሬት መጠን እንደዚሁ ወሳኝነት አለው። ለምሳሌ በዛ ያለ ፋይበር ያላቸው ምግቦች እንደ ቆስጣ ያሉ አትክልቶች የደም ስኳር በቶሎ ከፍ አያደርጉም። ስለዚህ እነዚህን ምግቦች ከሌሎች ጋር ደባልቆ መብላት ይጠቅማል። ሦስተኛው በምግብ ውስጥ ያለው የቅባት ዘይት መጠን ነው። ቅባት ዘይት ምግቦች ከተበሉ በኋላ በጨጓራ ውስጥ በዛ ላለ ጊዜ ስለሚቆዩ የደም ስኳር ወዲያው ከፍ አያደርጉም። እነዚህንም ምግቦች ቶሎ ከሚፈጩ ምግቦች ጋር ደባልቆ መብላት የደም ስኳር መጠን ከፍ እና ዝቅ እንዳይል ይጠቅማል። ለልብና ለደም ስር ጤንነት እንዲሁም የስኳር በሽታን ለመከላከል ሲሉ በተቻለዎት መጠን የተጣሩ ካርቦሃይድሬት ምግቦችን አያዘውትሩ። የግላይሴሚክ ጠቋሚ አሃዛቸው ዝቅተኛ ወይም መለስተኛ የሆነ ምግቦች ይምረጡ።